ወንጀላቸው ደርግን ማሸነፋቸው ነው ወንጀሉ ብሔረሰቦች በቋንቋችሁ ብበሩ በባህላችሁ ዛሬ እንደራደር አቤት ሲያስደስት የህወሓት ደጋፊ ሰልፍ ወጥቶ እንደዚህ ብሎ ነው እንደራደር ለማዱትኛ እንደዛ ብለናል እንዴ እኔና አምደም ገብረስላሴ ሮማናት አደባባይ ሰልፍ ስንወጣ እኮ ሙድ እያያዛችሁ ነበር አሁን የቅርብ የሙድ እያያዝኩባችሁ ነው እንዴት ያስደስታል በእናታችሁ እናንተ እያለቀሳችሁ ማየት እናንተ ከመንግስት ይከበር ያላችሁ አስፋልት ላይ እንኳን ደስ አላችሁ ባይዘው ኢትዮጵያውያን ብዙ አመት በውጪ በአሜሪካ በለንደን በአውሮፓ በእስራኤል በየትኛውም ዓለም ወጣችሁ ለ30 አመት ያክል ሳይታክታችሁ ሰልፍ ወጣችሁ ያላችሁ እንኳን ለዚህ ያበቃችሁ አሁን እናንተ ቁጭ በሉ አያስፈልግ እረፉ ቁጭ ብላችሁ እነሱ ሲሉ 6-7 ሰዎች ሆነው እዛ እየጠጣችሁ ሙድ ያዙባቸው እውነቴን ነው ዛሬ ግን ትልቅ አጀንዳ ይዘው እና አላ ሰሎሞን ሳይቀር ታዋቂ የህወሓት ዲጂታል ወያኔ ጸሐፊዎች ድርድር የሚባል ነገር የለም አሁን ጀምራል ጨርሳት ያዝ እንያዝ ነው እንደምዳልኩሽ ብርሃኑ ጁላ ሽሬን ይያለው ይላል ከየት እንደመጣው አይታወቅም እኔ ውትድርና እንደጠፋበት እርግጠኛ ሆኛለሁ ውትድርና ነበር አቃለሁ ግን ውትድርና ጠፍቶበታል ጂኦግራፊም ጭምር ነው የጠፋበት እንዴት ለትንሽ ጥንቃቄ አታርጊም እንዴ ቅድም እንዳልኩሽ ነው ፎልሲፋያቢሊቲ ላይ መጠንቀቅ አለብሽ ነገ መጣለሁ የሚል ሰው ነገ ካልመጣ ትዝብት ነው የሚያደርፈው ምን ይሉ በቅርቡ መጣለሁ ብሎ ነው ትንሽ ሰው ለማሳመን ጥረት ማድረግ ያለበት ያው ደደቤትን አድርገን ወደ ቀጥታ ወደ ሽሬ እንድንገባ ነው አስፈላጊውን መስዋዕትነት በመክፈል ጓደኞቻችን ነጣ ማውጣት አለብን ብሎ በተደረገው ስምሪትና እንቅስቃሴ ውጊያ ወታደሩ ተሌላው ወይም ደግሞ ታመራሩ ትእዛዝ የሚጠብቅ ሳይሆን ራሱ በራሱ እየተጋገዘ የተደረገው ውጊያ ያለምንም ክሳራና በተወሰነ ሁኔታ ወደ ሽሬ ልንገባ ችለናል ማለት ነው በተለይ ደግሞ ህብረተሰቡ ከመከላከያ ሰራዊቱ ጎን እንዲሆን በህወሓት ጁንታ ቡድን አትሙት ናልወድም አትሙት ናልወድም ወንድር አይደለም ወይ ከፊት የሚቀድም ባላባት ጉሩ ናቸው